ማን ነው የሚለው? ዮፍታይ በቃ ራሱ ፕሮሞተር ያድጋል። አጥላኝሽ እንዳትረሳ ያው ነው የኔ የሚሆነው። ሰላም ዩቲዩብ እንዴት ናችሁ? ዛሬ ያበደ ቭሎግ ነው የሚሆነው። እስከ መጨረሻው ድረስ አብራችሁ ነው። መጣሁ ከታችኛው ሜዳ አልቆምም ሩጫው ከፊት ያለ chasing the money the power the legacy ማንም ከላይ የለም ከፈጣሪ ውጪ። እሺ ስለዚህ አሁን አበራ ሱሪቻ ደርሰናል። እዚህ የመጣነው ለምን መሰላችሁ? አልነገርኳችሁ። ኑቲ ዳሎል ኢንተርቴይንመንት የነፃ የአንድ ቀን ኮርስ አዘጋጅቷል። ስለዚህ ነፃ ከሆነ ደግሞ ለምን ሮማን መጥቶልን? አይ ኖርማሊ ነፃ ስለሆነ ሳይሆን ያበደ ኮርስ ነው የሚሆነው። ስለዚህ እዛ እንገባለን። ኮርሱን ከዛ የሆነች ልጅ ነገር አሳያችኋለሁ ምናምን። ያበደ ቭሎግ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ሁኑ። ከዛ ይህ ቪዲዮ በደንብ ኦርጋናይዝድ ያልሆነ ከሆነ ከኑቲ ልምድ ወስደን ስንወጣ ቀጣይ ያበደ ቪዲዮ ነው የምንሰራላችሁ። ሰብስክራይብ ጎዳ ብቻ ምን መሰራችሁ ሀስል ማድረግ አለባችሁ። እኛውን ዛሬ የመጣ ነው ማለት ነው ዳሎል ዲጂታል ሀስል። እኔ ሀስል ነኝ በሚለው ሳውንድ ብቻ ያበደ ነው የሚሆነው ምናምን ነገር። ኮርሱን አላሳያችሁ ለመሰላችሁ። ያላችሁበት ሀገር የት ነው ያላችሁት? ያላችሁበትን ሀገር ጻፉልኝና ከኒቲ ጋር ወርጪ ቀጣይ ይዛ እንዲሆን ነገሩን አመቻቸው። ብቻ ያበደ ነው። ከኋላ ብዙ ሰው ስላገኘሽ አንስቼው ማልቀርጸው እንጂ ለእናንተ ክብር ሳይልኛል እንጂ ራሱ ብቻዋን ስንሰወልጅ አብዛኛው ነበር ጧት ሱፍ ለብሼ የወጣሁትና ለካ ይቻላል ሰውነታችን እንደዚህ የሚሆን ከሆነ ምን ማድረግ አለብን? እያንዳንዱ ቪዲዮ ምሳሌ ከሆነ እኔ አንቺን እንድወድሽ እያደረግሽ ነው ማለት ነው። ስለዚህ ከአንቺ ነው የሚፈልገው እኔ ወደው እኔ ጥሩ ነገር ይሰራል ብሎ እንዲያይ ይፈልጋል። ዝም ብሎ በቃ ይሄ እንትን መሰብሰባል ባይዙ ዝም ብሎ የተከታይ ዝም ብሎ የወጣ ነገር ደግሞ ሆነ የምንለው ነገር የሚሰጠው ባሪው ሪሊ ተጠቅሞ ከኔ የሚገዛው ነገር ካለ የሆነ ሰው ተጠቅሞ ይገዛል። ስለዚህ እኔ ዳሎል አካዳሚ ላይ ትምህርት ብሎ የሚመዘገቡ በጣም ብዙ ሰዎች አሉ። ማአት ሰዎች ኦንላይን በአካል የሚመዘገቡ ሰዎች አሉ። ስለዚህ ሌላም ሰው እኔ ጋር የሚመዘገብ ከሆነ ሪሊ እኔ የሚሰጠው ባሪው ገብቶ እኔ ባይዘው አንድ የኔ ከሌላ የሚሰሩ ልጆች የሚናደዱበት አለ ነገር አለ። አንዳንድ ሰዎች የሚመዘገቡ ሲሆኑ መልሻለሁ ይቅርብና በቃ ምናምን ይመጣና ጤናሽ ምንም እንደማይሰራ አውቃለሁ። ቢማርም እንደማይጠቅም አውቃለሁ። ይሄ እና ዝም ብሎ በቃ ጠይቆ መጨረሻ አይ በቃ ልበልና ከተመለሰ ይማራሉ ምናምን ይላል። እንደዚህ አይነት ንግድ አልፈልግም። ዛሬ ላይ ግን ስሰራ ሰዎች ሪሊ የኔ ፍላጎት አንደርስታንዳቸው የኔ ስራ አንደርስታንዳቸው የሚመለከቱ ፈልጋል። ስለዚህ ይሄ ኢንቨስትመንት ነው። ከዛ ሰዎች እኔ ጋር ተመዝግበው ካመጡ ገንዘብ ኢንቨስት እያደረጉ ነው። ምንድነው ከሰዎች ያገኘሁት ነገር አለ። እኔ ደግሞ መልሼ የዳሎልን ኮሚኒቲ በደንብ መጥቀም ፈልጋለሁ። ስለዚህ ይሄ ከሌሎች ያገኘሁት ገንዘብ ለእናንተ ኢንቨስት እያደረጉ ነው እንጂ ከናቴ ፊት ከዜሮ ኢንቨስት እያደረጉ አለ። በቃ እኔ ሰዎች የዚህ ጥሩ ነው ተመዝግቦ የሰጡት ብር አለ። ከዛ ብር ላይ ደግሞ እኔ ፎሎ ለሚያደርጉ ሰዎች ሪል ጥቅም የሚያገኝ ነገር ኢንቨስት አድርገን ነው ወደ የተለያዩ ከተሞች እየሄዱ ያለው ማለት ነው። አንደኛው የምጠቀመው ምንድን ነው? ሰዎች እኔ በምክንያት እንዲከተሉ ማድረግ ይችላል። በቋንቋ ዝም ብሎ ግር ብሎ መከተል በምክንያት ለምን ተከተለ ብዬ አንድ ሰው ስጠይቅ ምንድን ነው እንዲህ ሳይሆን በቃ እንደዚህ ስለሚጠቅም ብሎ እንዲከተል ይፈልጋል እና ምክንያታዊ ሁሉ መፍጠር ነው አንደኛው ማገኘው ጥቅም ማለት ነው። ሌላኛው እንግዲህ ምንድነው መሰላችሁ? እንደዚህ አይነት ኢቨንቶችን ስታዘጋጁ ለራሳችን ለብራንዳችን ሆኑ from the city nights we rise መጣሁ ከታችኛው ሜዳ አልቆምም ሩጫው ከፊት ያለ chasing the money the power the legacy ማንም ከላይ የለም ከፈጣሪ ውጪ we building an empire they can't forget this is our time this is our moment
ነገራችን ላይ እሱ የከፈተ አነጋገራችሁ ያው እነዚህ እንደኔ አሁን በጣም ፕሮግራም እንደከተማ የራሱ ላስተላልፉ ከመንግስትም ፍርሃት አለ ምን ያደርገው ይህ ነገር ግን እሱ ግን ከወደ ላይ ነውና በዚህ ደረጃ መንግስት ወደ ፈተሽ ድጋሚ ተገናኝተን በምስጋና ባለፈው የሰጠው ስተናገር ወይ እዚህ ደርሻለሁ እንደዚህ ያደርጋሉ ብዙ ሰዎች ሲፈጠሩ እንግዲህ እናንተም ቃል ግቡ ቾኮ ብራዘርስ ተምታላቸዋለን ሲጨጨግለን ብዙ ስራ አብረውን ከከተማ አስተዳደር ጋር ሆነ ብዙ ስራ እየሰራን ነው። እናንተም አብረን የተለያዩ ስራዎችን እንሰራበትን ወይ እየፈጣ ነገዳለን። ሁሉም ሰው ከትንሽ ነገር ጀምሮ ነገራችን እንደዚህ ስልጣን እኔ አሁን በጣም ጥሩ ያለ የነበረ ነገር ምንድን ነው እናንተ እጃችሁ ላይ እስክሪብቶና ወረቀት አላየሁም እና እሱ በጣም ጥሩ ኑቲ ምን እያላችሁ መሰላችሁ? ሰብስክራይብ አድርጉ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በተኗን አሁኑ ንኳት እና እናመሰግናለን። ያበደ እንትን ነበር ያበደ እንትን ነበር። እናመሰግናለን ኑቲ። ኮርሱ በጣም ያበደ ጸዴ ኮርስ ነበር። እናመሰግናለን። ቀጣይ ደግሞ እኛም የሆነ ሌቭል ላይ ደርሰን እንደዚህ አይነት ኮርስ የምንሰጥበት ጊዜ ሩቅ አይደለም። አቅራኝሽ እንዳትረሳ ያው ነው የኔም ሰብስክራይብ ያደርጋው ማን ነው የሚለው? ዮፍታይ በቃ ራሱ ፕሮሞተር ያድጋል። መጣሁ ከታችኛው ሜዳ አልቆምም ሩጫው ከፊት ያለ chasing the money the power the legacy ማንም ከላይ የለም ከፈጣሪ ውጪ We building an empire they can't forget This is our ስለዚህ ሁላችንም ስፔሻሊ ይሄ ወጣት የሚባለው ጀነሬሽን ሁላችንም ፋይናንሻሊ የሚያሳስብን ነገር አለ። ፋይናንሻሊ ማሸነፍ እንፈልጋለን። ስለዚህ ምንድነው ጠንካራ መሆን ነው የሚጠበቅባችሁ። ህገወጥ ያልሆነ ነገር ስትሰሩ ሳትሰሩ እንዴት ላይፍን ፊግር አውት እንደምታደርጉት ኮርሱ ላይ በደንብ ታገኛላችሁ። ስለዚህ
ሁላችሁም ያላችሁበት አካባቢ ኑቲ መምጣቱ አይቀርም። እዛ አካባቢ ምንም እድሉ ሳያመልጣችሁ ኮርስ የምትወስዱ ተጠቃሚ ትሆናላችሁ። ይሄ ዝም ብሎ ሞቲቬሽናል ምናምን አይነት ኮርስ አይደለም። በቃ ዋና የሚያስፈልጋችሁን ነገሮች ነው የምትወስዱት። ስለዚህ እንዳያመልጣችሁ ምናምን ነገር ያበደ ነው። ተስፋ እንዳትቆርጡ። ምንም ነገር ስትሞክሩ እስከ ጥግ ድረስ ሞክሩት፣ ይሳካል። ፕላን ቢ የሚባል ነገር የለም። ፕላን ኤ መሳካት አለበት። ይመቻችሁ። እና ኮርሱን ጨርሰን ወጣ። ያበደ ቆይታ ነበር። ለኔ ፈርስት ታይም ኤክስፒሪየንስ ነው። ብዙ ሰው ባለበት ቦታ ሰው ማዋራት፣ ፎቶ መነሳት ምናምን፣ ግን ያበደ ነበር። የዛሬው ቪዲዮ ይሄን ይመስል ነበር። ሰብስክራይብ አድርጉ። ቻው።